ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ቅዱሳን በጌታ ተባረኩላችኋለሁ። ጸጋ ይብዛላችሁ። በጌታ የጌታን ቃል ለመስማት ጥቂት ደቂቃ ይኑራችሁ። እንዲሁም ደግሞ ለጌታ ቃል ሁል ጊዜ አንድን ምዕራፍ እንድታነቡ በጌታ ነው የምለምናችሁ። በክፉ ዓለም የምንጽናናበት ነውና እና ደግሞ መጠቅለያችን ላይ ሆነን እሱን እንድንሰማ እግዚአብሔር ማስተዋልና ጥበብ ለሁላችንም ያብዛ እና እንድታርፉ የጌታን ቃል አንብቡ። ተባረኩ። ጸጋ ይብዛላችሁ። ወደ ዛሬው ሐሳብ እንመለስ። ተባረኩ። እግዚአብሔር ርስቴ አምላኬ ሆይ መጠጊያዬ ነህና በከለላ ሰውረኛ። እግዚአብሔር አንተ ጌታዬ ነህ፣ ካንተ በቀር በጎነት የለምና አልሁት። በምድር ያሉ ቅዱሳን በሙሉ ደስታ የሚገኝባቸው ክብሬን ናቸውና። ሌሎቹ አማልክትን የሚያመልኩ ሐዘናቸው ይበዛል። እኔ ግን የደም ቁርባናቸውንም አላፈስስ፣ ስማቸውንም በአፌ አልጠራም። እግዚአብሔር የርስቴ ድርሻዬና ጽዋዬ ነው። ዕጣዬ በእጁ ናት፣ መከለያ ገመድም በአማረ ስፍራ ተጥሏልና። በእርግጥም የተዋበች ርስት አግኝቻለሁና የሚመክረኝም እግዚአብሔርን እባርከዋለሁ። በሌሊትስ እንኳን ልቤ ቀናውንም ይመለከታል። እግዚአብሔር ሁል ጊዜ በፊቴ አደርገዋለሁ፣ እርሱ በቀኝ ስላለ አልናወጥም። ስለዚህ ልቤ ደስ አለው፣ ነፍሴ ሐሴትን አደረገች፣ ሥጋዬም ያለ ስጋት አርፎ ይቀመጣል። በሲኦል ውስጥ አትተወኝምና ቅዱሳንም መበሰበስን እንዲያዩ አታደርግምና የሕይወት መንገድን ታሳያለህና በአንተ ዘንድ የደስታ ሙላት፣ በቀኝ የዘላለም ፍስሐ አለ። አሜን። ወደዚህ እግዚአብሔር እንድንመጣ ሲርዳን፣ በእግዚአብሔር ዘንድ እንድንቀመጥ፣ ለነፍሳችን እረፍት፣ ለሕይወታችን ደግሞ መንገድ የሆነው እሱን እንድንሰማ ማስተዋልን ጥበብን ያብዛልን። ተባረኩ። እግዚአብሔር ይባርካችሁ።